ሰላም ጋይስ እንዴት አላችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ ባላችሁ ነገር አመስግኑ። ባለን ነገር አመስጋኝ ነው። በእውነት አንዳንድ ጊዜ በራሳችን እናማርራለን። ከኔ ጀምሮ እኔ አሁን በጣም አማርራለሁ። አንዳንዴ ጧት ስነሳ ድክም ይለኝና ቤት አይደለም የምንሰራው ብቅት ድክም ይለኝና እስቲ እስከ መቼ ነው የሰው ቤት ዘላለም ሰው ቤት ዘላለም የሰው ሰራተኛ ምናምን እላለሁ ማለት ነው። ይደክመኛል። እኛ ስደተኞች ደግሞ ሁልጊዜ በሰው ቤት ሁልጊዜ ሰው ታዛዥ መሆናችን በጣም ይመረናል። ግን ደግሞ አንዳንድ ጊዜ ከኛ በላይ ያሉትን ሳይሆን ማየት አይተን ማማረር ያለብን ከኛ በታይ ያሉትን ነው። ትናንትና የሆነች ሴት አይቼ ማለት ነው እኛ ቤት እዚህ ያለሁበት ቤት የሴትዬ ያክስትን ልጅ ናት እና ገና ወጣት ናት። ከእናቷ ጋር መታ አይነ ስውር ናት ማለት አንዳንድ ጊዜ እግዚአብሔር እነኛን አይነ ስውር የሚያደርጋቸው የሆነ ለእኛ ለጤነኞቹ መገንዘቢያ እኛ ጤነኞቹ ታዝበን ፈጣሪያችንን እንድናመሰግን ነው። እኛ ግን አናመሰግንም። ከዛ ጌታ ሆይ በጣም ይቅር በለኝ ብዬ አመሰግንኩት እግዚአብሔርን። ለምን 24 ሰዓት ለምን አልሰራም? ምክንያቱም ሙሉ ጤና ሰጥቶኝ ነው። ይችን ዓለም ወደዚሽ ምድር ሲያመጣኝ ይችን ዓለም ባይኔ ብርሃን እንዳይ አድርጎ ስለፈጠረኝ ሙሉ አክላት አድርጎ ስለፈጠረኝ አመሰግነዋለሁ እግዚአብሔርን። እና ትናንትና ምን ታዘብኩ መሰላችሁ? ራሴን የታዘብኩት በቃ ሲደክመኝ እመረራለሁ። ማታ ይሄ ስልክ ያለ የፈረደበት ስልክ ፍጥጥ እያድርና ጠዋት እንቅልፌ ይመጣል። ጠዋት ስነሳ ከእንቅልፌ መነሳት አልፈልግም። በዛን ሰዓት የራሴን ህይወት በራሴ ቤት መኖር እንፈልጋለሁ። ያንን ሳስብ እመረር ነበረ እና ያችን ልጅ አይቼ ግን እግዚአብሔር እኮ ይቅር በለኛል እና ምን ልላችሁ ፈልጌ ነው። ሙሉ አክላት አለን፣ ምንም አይኑረን፣ ሙሉ አክላት ይኑረን። አሁን ያችን ልጅ ቤተሰቦቿ በጣም ሀብታም ናቸው። የሀብታም ዘር ናት። ብዙ ቦታ ተሄዷል ማለት ነው ላይኗ፣ ግን ምንም መፍትሄ አልተገኘም። መፍትሄው ከማን ነው? ከፈጣሪ ነው። ፈጣሪ አይኗን ያብራላት። ማንኛቸውንም አይነ ስውሮች እግዚአብሔር ያብራላቸው፣ ብርሃን ያሳያቸውና ጤነኛ ከሆንን እኛ እግዚአብሔርን እናመስግነው ልላችሁ ነው የመጣሁት ውዶቼ። እና አንዳንድ ጊዜ ከኛ በላይ ያሉትን ሳይሆን ከኛ በታች ያሉትን አይተን ራሳችንን ማጽናናት፣ ፈጣሪን ማመስገን ይገባናል። ይችን ልላችሁ ነው የመጣሁት። ስለተከታተላችሁኝ አመሰግናለሁ። ሳብስክራይብ አድርጉኝ፣ አበረታቱኝ። ሀገሬ ልጆች የስደት እህታችሁ ነኝ። በመዳም ቤት ይኸው ስሬን ጨርሼ ቡና እየጠጣሁ እገኛለሁ። ቡና የምጠጣው ቡና ማፈላው በዚች ነው። ያው የኢትዮጵያ ቡና ቀሽር ጨቅ አድርጌ ነው እንደ እናቶቻችን ማፈላው። አፈላና ከዛ ጠጣለሁ። እውነት ደስ ይለኛል። ንስካፌ አጠጡ። በነገራችን ላይ እህቶቼ እንደኔ በስደት ያላችሁ ንስካፌ ምግብ ይዘጋል፣ ያከሳል። እኔ በፊት ንስካፌ ነበር የምጠጣው። ምግብ አያስበላችሁም። ግን ይሄ የኛ ሀገር ቡናው ማለት ነው ያኛው የሆነ ኬሚካል ነገር እንትን ይባልበታል ይመስለኛል። ይሄ ግን ያው የኢትዮጵያ ቡና ስለሆነ በነገራችን ላይ ከኢትዮጵያ እኮ ነው የሚመጣው፣ ከኛ ሀገር ነው የሚመጣው ቡና እና ይሄ ናቹራል ስለሆነ ያው የተለመደ ነው። ንስካፌ ጥሩ አይደለም፣ ምግብ አያስበላም እላችኋለሁ ውዶቼ። ስለተከታተላችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ። ደስ የሚል ቀን። ዛሬ ቀኑ ምንድን ነው? ሰኞ። ደስ የሚል ዕለት ሰኞ አድርግላችሁ። እግዚአብሔር ጤናችንን ይስጠን። በሰላም ሀገራችን ያብቃን። ባይ